ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሮብ ምሽት ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎችም አልፋለሁ። መረጃን የማስቀድምላችሁ በአማራ ክልል አድማ ብተና ወደ ካምፕ እንዲመለስ ተደርጓል። በመተማ በተመታው የአድማ ብተና አባላት እንግዲህ 158 በቁጥር የቀብር ስነስርዓት እዛው ተፈጽሞላቸዋል ነው እየተባለ የሚገኘው። በመከላከያ እና በአድማ ብተና መካከል እንግዲህ ከፍተኛ መጠራጠሮች መፈጠራቸው ተሰምቷል። የቅማንት ታጣቂ ቡድን ዝግጅት ሲያደርግ መከላከያው ያውቅ ነበር ብሏል። አሁን አድማ ብተናው ከራሱ ካምፕ ወጥተው የመከላከያ ካምፕ እንዲገባ ተደርጓል። አብዛኛው ወደ መከላከያ ካምፕ እንዲገቡ የተደረጉት ከስምሪት ቀጠናም በብዛት እየወጡ ፋኖን እየተቀላቀሉ እንደሚገኙ ተገልጿል። አድማጮቻችን፣ ተመልካቾቻችን እንግዲህ መተማ መስመር ላይ በጣም በሚገርም ሁኔታ ከፍተኛ ቁጥር ያለው አድማ ብተና በቅማንት ታጣቂ ተመቷል። ይሄ ዝግጅት ሲደረግ መከላከያው ቁባ አለው በደንብ ያውቃል የሚል መረጃዎች ናቸው ከአካባቢው የወጡ የሚገኙት። በዚህ የተበሳጩት አንዳንድ አካባቢዎች ላይ መረጃ የደረሳቸው አድማ ብተናዎች በፊትም ጠርጥረን ነበር ስሉ ወደ ፋኖ የሚቀላቀሉት ቁጥራቸው የትየለሌ የሆነ የመጣበት ሁኔታ ነው ያለው። ይሄ ያስፈራው ብልጽግና አድማ ብተናው ከካምፑ ወጥቶ የመከላከያ ካምፕ እንዲገባና በአይነ ቁራኛም ጥበቃ እንዲደረግባቸው እየተደረገ ያለበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን የአማራ ሕዝብ ደም መልሶ ራሳቸውን እያባላቸው ይገኛል። እነዚህ አድማ ብተናዎች በአማራ ሕዝብ ላይ ግፍ ፈጽሟል። በራሳቸው ወንድም ላይ እየተኮሱ የሚገኙበት ሁኔታ ነው ያለው። የአክስታቸውን፣ የአጎታቸውን፣ የእህታቸውን፣ የራሳቸውን ቤት እየዘረፉ ያሉበት ሁኔታ ነው ያለው። እንደዚህ አይነት ይዝነትና መተባበር ሳይኖርባቸው ጭካኔ የተሞላበትን ስራ በአማራ ህዝብ ላይ እየፈጸሙ ይገኛሉ። እንግዲህ ከራሳቸው አብራክ በወጡ ልጆች ነው የአማራ ህዝብ አብዛኛው እየተዘረፈ የሚገኘው። ሚሊሻን በተመለከተ ከዚሁ ጋር የሚያያዝ ጉዳይ ነው። አድማ ብተናም የዚሁ የሚሊሻ ልጆች ናቸው። እንግዲህ እንዲህ አይነት ግፍ እየበዛ ሲመጣ የበርካታ ንጹሐን እንባ እርስ በራሳቸው ደማቸው እንዲፈስ አድርጓል። ቀላል ነገር አይደለም። እንግዲህ ያለምንም ጦርነት እንግዲህ ጀባ ላይ በነበሩበት ሰዓት ነው ጥቃቱ የተፈጸመባቸው ተብሏል። አሁንም እንግዲህ ውጥረቱ የነገሰበት ሁኔታ አለ እዛ አካባቢ። ምናልባት የአድማ ብተናዎች ሙሉ ለሙሉ ወደ ፋኖ የሚገቡበት ሁኔታም ሳይፈጠር አይቀርም የሚሉ አንዳንድ የመረጃ ምንጮች መረጃን እያወጡ ይገኛሉ። አማራ ክልል ላይ ያለው እንግዲህ ከአድማ ብተና ጋር ተያይዞ ውጥረት ይነግሷል። በሌላ መረጃ የኦሮሞ ነጻነት ግንባር ኦኔግ በኦሮሚያ ክልል በምስራቅ ሸዋ በዝቋላ ገዳም በተፈጸመው የሃይማኖት አባቶች ግድያን በተመለከተ እጄ የለበትም ሴራ ነው ብሏል። አርብ ሰኔ 13 2017 የተፈጸመው ጥቃት አላውቅም ነው ያለው። እንግዲህ አዲስ ስታንዳርድ ነው እንግዲህ ያነጋገራቸው የቡድኑ አባላት መንግስት ያቀነባበረው ዘመቻ እና ሴራ ነው ሲሉ የገለጹበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን እንዲህ አይነቱ ክስተት ተመሳስሎ እና አስመስሎ ብልጽግና ሴራ ሊሰራ ስለሚችል በወቅቱ በመውጣት በጉዳዩ ውስጥ እንደሌሉና ወይም ደግሞ ፈጽሞ ከሆነ ጉዳዩን ለምን እንደፈጸሙ ማብራሪያ ይስጡበት የምንልበት ዋናው ትልቁ ነገር አንዱ ይሄ ነው። ብረፍድም እንግዲህ የኦሮሞ ነጻነት ግንባር ኦኔግ ከረፈደ በኋላም እጄ የለበትም ከደሙ ነፃ ነኝ ገዢው ፓርቲ የሰራው ሴራ ነው ስል ያስተባበለበት ሁኔታ ነው ያለው። ቀደም ሲል እንግዲህ ከአካባቢው ታጥቆ የሚንቀሳቀሱ የኦነግ ሸኔ ብሎ ስም ጠርተው ነው እንግዲህ ይህንን ድርጊት ፈጽሟል ብለው በኦነግ ሸኔ ላይ የተደፈደፈው ጉዳዩ። ኦነግ ሸኔ ግን እኔ ከደሙ ነፃ ነኝ በውስጡ የለውበትም እያለ ይገኛል። አድማጮቻችን፣ ተመልካቾቻችን አላኩል ያህል የሟቾች ደም እንግዲህ እውነቱን ያውጣው ነው የምንለው። ሌላ ምንም የምንለው ነገር የለም። ደማቸው ደመ ከልብ እንዳይሆን ገዳይ ማን እንደሆነ አስገዳይ ማን እንደሆነ ከጊዜ ሂደት ሊታወቅ ይችላል። እጃችን የለበትም ብሏል።
እንግዲህ ብዙ ጊዜ እንዲህ አይነት ድርጊቶች ይፈጸማሉ። አንድ ሰው ዓለም በቃኝ ብሎ ገዳም የገባውን ሰው መግደል ማለት በእውነት በጣም የሚያሳዝን ጉዳይ ነው። በምን አይነት ፖለቲካ እንደሚገደሉ በምን አይነት ሴራ እንደሚገደሉ አላወቅንም። እንደዚህ አይነት አባቶች ሁሉ ነገር በቅቶኛል ብሎ ገዳም ገብቶ ነው ያሉት። ነገር ግን እዛው እየሄዱ እየፈለጉ የሚገሏቸው ለምን እንደሆነ አልገባንም። ይሄ ከሃይማኖቱ ከእምነቱ ጋር ወይም ደግሞ ከእምነት ተቋማቱ ጋር ያላቸው ቅሬታ ነው ወይም ጥላቻ ነው ወይም ደግሞ አሁን ኢትዮጵያ ውስጥ ሰላምን ማምጣት ያልቻለው ስርዓት ዜጎች በሰላም ወጥቶ መግባትን መስራት ያልቻለው ስርዓት በሃይማኖት እርስ በርስ ግጭቶች እንዲነሱና አጀንዳ ለማስቀየር ነው ወይ? በበርካታ ቤተክርስቲያኖች የእምነት አባቶች እየተገደሉ ይገኛሉ። ኦሮሚያ ክልል ውስጥ እንግዲህ በሽርካ አካባቢም እንዲሁ አይነት ስራዎች ናቸው ሲፈጸሙ የሰነበቱ ወለጋንም ጨምሮ ማለት ነው። አድማጮቻችን፣ ተመልካቾቻችን ሸዋ ቀጠናም እንግዲህ በተደጋጋሚ ይሄ ድርጊት ሲፈጸም ቆይቷል። በሌላ መረጃ በመቀሌ በተዘጋጀው አንድ መድረክ ላይ የተገኙት የህወሓት ጀነራል ጆን መዲን ህወሓት እንግዲህ ነፃ መሬት ያፈነገጡ የህወሓት ታጣቂዎችን በተመለከተ ጥሪም ማስፈራራትን የሚመስል ነገር ተናግሯል። እንግዲህ አንዳንዶቹ ወንጀል ፈጽመው ነው የሄዱት፣ ሌሎቹም ይመለሳሉ የሚል አይነት ንግግር አሰምቷል። እንግዲህ በርካታ ታጣቂዎች እንግዲህ ነፃ መሬት ብሎ የሄዱበት ሁኔታ ነው ያለው። ጀነራሉ እንዳለውም አንዳንድ ድርጊት ፈጽሞ ራሳቸውን ወደዛ አካባቢ ላይ የሚያሸሹ ያለበት ሁኔታ ነው ያለው። በሌላ መረጃ ኢራን የሞቱትን የኒውክለር ሳይንቲስቶቿን የጦር መሪዎቿን መጪው ቅዳሜ ሽኝት ልታደርግላቸው ነው ተብሏል። ከዚህ በተጨማሪ ሞቱ የተባሉት 3 የኢራን ጀነራሎች በተዘጋጀው በዓል ላይ ተገኝቷል ተብሏል። እንግዲህ መከላከያ ሚኒስትሩ እና የአየር ኃይል አዛዥን ጨምሮ ሌሎች መኖራቸውም ተሰምቷል። እንዴት ሞቷል ተብሎ ተነገረ የሚሉ መረጃዎች እየወጡ ይገኛሉ። ሰሞኑን እንግዲህ በተደረጉ የእርስ በርስ እንግዲህ አንደኛው ወደ አንደኛው የአየር ድብደባ፣ የሚሳይል ውርወራ በርካታ መስዋዕትነት ተከፍሏል፣ ንብረት ወድሟል፣ ድል አድርገናል ሲሉ የኢራን ማህበረሰብ እንደ አጠቃላይ አደባባይ ላይ ወጥቷል። መሪዎቻቸውንም ሲያወድሱ ሲያመሰግኑ ታይቷል። እንግዲህ በምትመለከቱት መልክ እንግዲህ የኢራን ህዝብ አደባባይ ወጥቶ ሰልፍ እያደረገ ደስታውን እየገለጸ ያለበት ሁኔታ ነው ያለው። ኢራን ከፍተኛ ጥቃት ተፈጽሞባት ትሸነፋለች ብለው እንደ ሶሪያ ሊያፈራርሱን ፈልገው አልተሳካላቸውም፣ አሸንፈናል የሚል ድምፅ እያሰሙ እንደሚገኙ ነው የተገለጸው። እንግዲህ አድማጮቻችን፣ ተመልካቾቻችን የኒውክለር ማብለያው ተመቷል አልተመታም የሚሉ ውዝግብ የተነሳበት ሁኔታ ነው ያለው። ዶናልድ ትራምፕ አቋማቸውን አሁንም አልቀየሩም። አንዳንድ ይሄንን የሚዘግቡትን መረጃ የሚያወጡትን ሚዲያዎችን እየዘለፉ ይገኛሉ። በትክክል አውድመናል፣ በትክክል ባይወድም ኖሮ ኢራን ለሰላም ወይም ተኩስ ማቆም ፈቃደኛ አትሆንም ነበር፣ ስለወደመ ነው የሚሉ ነው እንግዲህ ዶናልድ ትራምፕ አቋማቸው። አድማጮቻችን፣ ተመልካቾቻችን ይህ በእንዲህ እንዳለ ኬንያ ውጥረት ነክሷል። እንግዲህ ኬንያ ውጥረት ውስጥ ገብታለች። ሱቆች ሁሉ ተዘግቷል። በከተሞች አደባባይ ከፍተኛ ቁጥር ያለው ህዝብ ወጥቷል። አንዳንድ ቴሌቪዥን መረጃን እንዳያስተላልፉ ከአየር የወረዱበት ሁኔታ ነው ያለው። ባለፈው ዓመት እንግዲህ የሞቱትን ለማስታወስ ነው ወጣቱ ዓመቱን ጠብቆ ጎዳና ላይ የወጣ ተብሏል። እንግዲህ ባለፈው ጊዜ ትዝ ይላቸዋል 15% ታሪፍ ጭማሪ ተደረገ ተብሎ በኬንያ አካባቢ ከፍተኛ ውጥረት ነክሶ ነበር። በዛን ሰዓት እንግዲህ ፓርላማ ጥበቃዎችን በትነው ወደ ፓርላማ ሲገሰግሱ የነበሩ ወጣቶች የግድያ የተፈጸመባቸው አሉ። እነሱን ለማስታወስ ነው እንግዲህ ዛሬ ጎዳና ላይ በምትመለከቱት መልክ የወጡ አድማጮቻችን፣ ተመልካቾቻችን። በሌላ መረጃ አገዛዙ ፋኖን ደምስሻለሁ እያለ ቢፎክርም የፋኖ ኃይሎች በርካታ ኮማንዶዎችን አሰልጥነው አውጥቷል። በተለያዩ ቦታዎች ላይ የደፈጣ ጥቃት ተጠናክረው ቀጥሏል። በጎጃም በጎንደር መጠነ ሰፊ ስልጠናዎች እየተሰጡ ይገኛሉ። በወሎ ቀጠናም ስልጠና እየተሰጠ እንደሚገኝ
ነው የተገለጸው። አድማጮቻችን፣ ተመልካቾቻችን አንዳንድ የስልጠና ቦታዎች እንግዲህ በምትመለከቱት መልክ በጣም እውነቴን ነው የምላችሁ ይሄንን ፎቶ ሲደርሰኝ እየፈራው ነው እኔም የለጠፍኩት። ሶሻል ሚዲያ ላይ እየተንሸራሸረ ይገኛል። እጅግ በጣም በሚገርም እና በሚያሳዝን ሁኔታ እንደዚህ አይነት ቦታዎች ላይ አገዛዙ አየር አለው፣ አገዛዙ ድሮን አለው፣ የውስጥ ባንዳዎች አሉ። በተለያዩ መረጃና ጥቆማዎች ጥቃት ሊደርስ የሚችልበት እና ተጋላጭ በሆነ ሁኔታ ነው። ጫካ እንኳን የለውም። ቦታው ራሱ ይታወቃል። ትምህርት ቤት ነው። እጅግ በጣም ድፍረት የተሞላበት ስራ እየተሰራ መሆኑን ወሎ አካባቢ ላይ ስልጠና ጨርሶ የተመረቁት ኮማንዶዎች በምትመለከቱት መልክ እንግዲህ በጣም ገላጣ የሆነ የሚታወቁ ቦታ ላይ ነው እንዲህ አይነት ነገር ሲደረግ ያየሁት። ይህ ትልቅ ስህተት እንደሆነ ለመግለጽ ያክል ነው አድማጮቻችን፣ ተመልካቾቻችን። በሌላ መረጃ በሰሜን ሸዋ ቀጠና የአየር ወለድ አዛዥ የሆነው ሹማ አብደታ ጦርነትን በአጭር ጊዜ የሚጨርስ ሰራዊት ገንብተናል ብሏል። አጭር ጊዜ ነው ግን ምን ያህል እንደሆነ ከመግለጽ ተቆጥቧል። ጦርነቱ ግን ከሳምንት አልፎ 2 ዓመትን ደፍኗል ያሉት ደግሞ በርካቶች ሀሳባቸውን ሰጥቷል። በሌላ መረጃ በጎንደር መተማ መስመር እንግዲህ 16 ተሽከርካሪዎችም ተገድሏል። ዘገባው የዋዜማ ነው። ከጅቡቲ ማዳበሪያ ጭነው ሲመጡ የነበሩትም እንዳሉበት ከአካባቢ የሚወጡ መረጃዎች ይጠቁማሉ። አድማጮቻችን፣ ተመልካቾቻችን ሌላው የአደባባይ ተቃውሞ ቀርበው በቲክቶክ እና በፌስቡክ መቃወም የተከለከለባት ኢትዮጵያ እንግዲህ የኬንያን ተቃውሞ እንዴት ትመለከታላችሁ ሲሉ እንግዲህ ለኢትዮጵያኖች መልእክትም የተላለፈበት ሁኔታ ነው ያለው። በሌላ መረጃ በሱዳን ሆስፒታል ላይ በተፈጸመው ጥቃት 40 ሰው መሞታቸውን የዓለም ጤና ድርጅት ኃላፊ የሆኑት ዶክተር ቴድሮስ አድሃኖም ተናግረዋል። እንግዲህ የጤና ባለሙያዎችም መሞታቸውንም ተሰምቷል። ኮርዶፋን ግዛት ነው እንግዲህ የሚገኘው ሆስፒታል ነው ጥቃቱ የደረሰበትም ብሏል። ከሞቱት ውስጥ እንግዲህ 6ቱ ህጻናት ሲሆኑ 5ቱ ሐኪሞች እንደሆኑ የተገለጸበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና በሌሎች የግንባር መረጃዎች እስከምንገናኝ መልካም ጊዜ እንደሆነላችሁ እመኛለሁ። ሰላም ደሩልኝ። ሰላም ሆኖልኝ